ለምንድነው ማታማ ማጥናት ያቃተኝ ብዬ ብዙ ጊዜ ራሴን እጠይቅ ነበር። ለካ ነገር ሞር በስራ ስላልተገበርኳቸው ነበር። ስፔሻሊ ተማሪዎች ሁላችሁ ማታ ማጥናት የሚፈልጉ ተማሪዎች ካላችሁና ማታ ላይ ማጥናት የሚከብዳችሁ ተማሪዎች ካላችሁ እበሉኝ፣ በዚህ ቪዲዮ ሊትራሊ ያን ነገር ትቀርፉታላችሁ። ማታ ላይ ፕሮዳክቲቭ የሆነ ያጠና መንገድ እነግራችኋለሁ። ያ የምትከተሉት 100% አብሽሮኝ የምነግራችሁ ማታ ማጥናት በምንም ተአምር ለእናንተ አይከብዳችሁ ማለት ነው። ቀጥታ ወደ አላብዛ ወደ ቪዲዮ ልለፍ። የመጀመሪያውና አንደኛው ነገር ላይት በምንም ተአምር የማልደራደርበት ነገር ቢኖር ይሄ ነው። በፊት ማታ ሳነብ ስፔሻሊ ፒዲኤፍ ነበር ማነበውና ወይ በፒሲ ወይ በስልክ ነው ማነበውና ልክ መኝታ ክፍል ከገባሁ በኋላ መብራቱን አጥፍቼ ነበር ማነበውና ኦልሬዲ 30 ደቂቃ ወይ 40 ደቂቃ ማነብ ነው። ከዛ በኋላ ደክሞኝ በቃ ወዲያው እንቅልፍ ይወስደኝ ነበርና ለምንድነው ብዬ ብዙ ጊዜ ጠይቅ ነበር። ለካ የተሻወርኩት እዚህ ጋር ነው። ላይት ከሚባለው በላይ ጥናታችሁ ላይ ሞር ኢንፍሉዌንስ ያደርጋል። አንድ ጥያቄ ልጠይቃችሁ፣ ለምንድነው ላይብራሪ የምትገቡት? ኢንቫይሮንመንቱ አሪፍ ስለሆነ፣ ብዙ አጋዥ መጽሐፍ ስላሉ፣ ደስ የሚሎች ጓደኞቻችሁ ስላሉ እዛ ስታጠኑ ስለሚመቻችሁ ወይስ ዋቴቨር ሌላ ምክንያት ሊኖራችሁ ይችላል። ግን እመኑኝ ልብ ብላችሁ ካያችሁ አብዛኛው ጊዜ የምታጠኑበት ላይብራሪ ፎከስ አድርጋችሁ የምታዩት ከሆነ ብዙ መብራት ያለው ላይት የሚሰጥ ብዙ ደግሞ መስኮቶች ናቸው ያሉት ብርሃን የሚያስተላልፍ። እስቲ አንድ ቀን አስቡት፣ ጭልም ያለ ላይብራሪ ውስጥ ገብታችሁ ስታነቡ አሁን በምንም ታምር አታነቡ፣ ይጨንቃችኋል። ስለዚህ እወጣለሁ ነው የምትሉት። አያችሁ ላይቲንግ ከሚባለው በላይ ጥናታችሁ ላይ ሞር አፌክት ያደርጋል። ምክንያቱም ለአእምሯችሁ አንድ ነገር ነው ያስተማራችሁት። ስፔሻሊ ማታ መብራት አጥፍታችሁ የምታነቡ ከሆነ አእምሯችሁ የሚያስበው ማታ መብራት መጥፋት አእምሯችሁ የሚያገናኘው ከእንቅልፋችሁ ጋር ነው። ስለዚህ መብራት ሲጠፋ ዳይሬክትም ኢንዳይሬክትም አእምሮ የተኛ እያላችሁ ነው ማለት ነው። አንድ ቀላል ኤግዛምፕል ልንገራችሁ። ፓቭሎቭ ቲዮሪ የሚባል አንድ ቲዮሪ አለና አይ ቲንክ ይሄ ቲዮሪ የቻርልስ ዳርዊን ቲዮሪ ነው የሚባለው። ስለዚህ ሞር ገብቼ አልናገርም፣ ሌላ ጊዜ እናያለን። ግን ፓቭሎቭ ቲዮሪ የተባለበት ምክንያት ከቻርልስ ዳርዊን ልክ ፓቭሎቭ ያን ነገር ኤክስፐሪመንት ስላደረገው ነው ማለት ነው። የምታውቁት ከሆነ ቲዮሪው ልክ ፓቭሎቭ ደውል ሲደውል ውሾቹ እየሮጡ ይመጣሉ። ምክንያቱም ደውል ሲደውል ሁሉ ጊዜ ለውሾቹ ምግብ ይሰጣቸው ነበርና ይሄን ነገር ብዙ ጊዜ አለማመዳቸውና ልክ ደውል ሲደወል ውሾቹ ምራቃቸው ይመጣሉ ወይም ምራቃቸው መጣው ምግብ እንደሆነ ነው የሚያስቡትና የውሾቹ አእምሮ በአንድም ነገር ሆነ በተዘዋዋሪ ነገር ደውል ሲደወል ሁሉ ጊዜ ምግብ የሚሰጣቸው ነበር ይመስላችሁ። አያችሁ አእምሯችንም እንዲህ ነው። ሁሉ ጊዜ መብራት ሲጠፋ ያስለምርነው አእምሯችንን እንድተኛ ነው። ስለዚህ አመዱኝ መብራት አጥፍታችሁ ስፔሻሊ ወይም በጣም ላይቲንግ የፈዘዘ ቦታ ላይ የምታጠኑ ከሆነ 100% እርግጠኛ ሆኜ የምነግራችሁ ሪሊ አይም ሹር ነኝ ረጅም ሰዓት አታጠኑ። ምክንያቱም የደበዘዘ መብራት ከሆነ ሩማችሁም ክፍላችሁ ጨለምለም ያለ ከሆነ ምንም አእምሯችሁ እንዲተኛ ነው ትዕዛዝ እያስተላለፋችሁለት ያለው ማለት ነው። ስለዚህ ስፔሻሊ ማታ ላይ ላይቲንግ ያለበት ቦታ ላይ ብታጠኑ በጣም አሪፍ ነው ብዬ አስባለሁ። ሁለተኛው ነገር አይ ቲንክ ይሄን ነገር ስነግራችሁ ቅንጦት ሊመስላችሁ ይችላል፣ ግን አይደለም። ስፔሻሊ የምንበላው ምግብ ሞር ማታ ላይ በጣም ዶሚኔት ያደርጋል ብዬ አስባለሁ። ምክንያቱም ስፔሻሊ ካርቦሃይድሬት የበዛባቸው ማታ ላይ ቅባት የበዛባቸው አይነት ምግብ የምንበሉ ከሆነ ሊትራሊ አእምሯችሁ አብዛኛው ኢነርጂውን የሚጠቀመው ምግቡን ዳይጀስት ለማድረግ ነው። ምክንያቱም የተለያዩ ሰዓታት ቢወስድበትም አብዛኛው ጊዜ ግን ኮመን የሚባለው ፋት ወይም ቅባት የበዛባቸው ምግቦች ስፔሻሊ ለመፈጨት ወይም ዳይጀስት ለመሆን ከ6 ሰዓታት እስከ 8 ሰዓታት ነው የሚወስደው። ስለዚህ ስፔሻሊ ማታ ስታጠኑ ደከመኝ የምትሉ ልጆች ካላችሁ የበላችሁትን ምግብ ጠይቁ ማለት ነው። ምክንያቱም በካርቦሃይድሬት በጣም የበለጸጉ ወይም ቅባት ያለባቸው ምግቦች ስትበሉ አእምሯችሁ ኢነርጂውን ለዚህ ነገር ሞር ኢንፍሉዌንስ ወይም ሞር ዳይጀስቲቭ ሲስተማችሁ እንዲፋጠን ስለሚያደርገው አብዛኛው ጊዜ ለ6 ሰዓታትና ለ8 ሰዓታት ያ ፕሮሰስ ስለሚከተል ሞር አእምሯችሁ ብዙ ነገር አቅሙን ኢነርጂውን ፍሎ የሚያደርገው የበላችሁት ምግብ እንዲፈጭ ነው ማለት ነው። ስለዚህ ማታ ላይ ስፔሻሊ የምታጠኑ ከሆነ የምትበሉትን ምግብ ቶሎ የሚፈጭ ቶሎ ከሰውነታችሁ ጋር የሚሆን ምግብ ብትበሉ በጣም አሪፍ ነው። ለምሳሌ ቬጂቴሽን ወይ ፍሩት ስፔሻሊ እንደዚህ አይነት ምግቦች ከሰውነታችን ጋር ወይም ከደማችን ጋር ቶሎ ለመዋሃድ ብዙም ሰዓት አይወስድባቸውም እና ቶሎ ነው የመፈጨት ስርዓታቸው ሞር አክቲቭ የሚሆነውና ስፔሻሊ ማታ የሚበሉት ምግብ ቅንጦት አይደለም፣ ግን ሞር ስታጠኑ በጣም አፌክት ሊያደርጉ ስለሚችሉ እና አንዳንድ ጊዜ በጣም ሳጠና ማታ ይደግመኛል የምትሉ ልጆች ሌሎች ነገሮችም ሌሎች ምክንያቶችም ቢኖሩ ይሄ ግን ሌላኛው ጉዳይ ነው ብዬ ስለማስብ ስፔሻሊ ማታ የምንበላው ምግብ ብንጠነቀቅ በጣም አሪፍ ነው ብዬ አስባለሁ። ስፔሻሊ ማታ ላይ ስታነቡ ሪኮመንድ ማድረጋችሁ ነገር ክሊር የሆነ ቦታ ማንበብ ድመሩ።
የምታነቡት ቦታ ጠረጴዛ ላይ ከሆነ ጠረጴዛችሁ ንጹህ ይሁን። የምታነቡት አልጋ ላይ ከሆነ አልጋችሁም ላይ ንጹህ ነው። እስፔሻሊ እኔ የማነበው አልጋ ላይ ነበርና የማላስገባው ኖት አልነበረም። የሆነ መጽሐፍ አለ፣ የሆነ ወረቀት አለ፣ ብቻ አልጋው ላይ ኮተት ነበር የበዛበትና አንዳንዴ ለማጥናት ራሱ ሞራሌ በጣም ኮላፕስ ሆናል። ስለዚህ በምታጠኑበት ጊዜ ክሊር የሆነ ኢንቫይሮንመንት አድርጉት። ቴብል ላይ የምታጠኑ ከሆነ ቴብላችሁን ክሊር አድርጉት። እመኑኝ የምታጠኑት ሳብጀክት አንድ መጽሐፍ፣ አንድ እስክሪብቶና አንድ ኖትቡክ እዛ ቦታ ላይ ካለ ኢሚዲየትሊ በጣም በቂ ነው። ወይም እንደኔ አንዳንዴ በፒሲ የምታነቡ ከሆነ ፒሳችሁ ላይ ፒዲኤፍ አለ እና ወረቀት ወይም አንድ ኖትቡክ እና አንድ ወረቀት በጣም በቂ ነው። ምክንያቱም ቴብላችሁ ላይ ወይም የምታነቡት ቦታ ላይ በጣም ብዙ ኮተትና የሆነ ወረቀቶች ብዙ ትርምስ የሚፈጥር ከሆነ እመኑኝ ብዙ አታነቡም። ምክንያቱም አእምሯችሁ የሚያስበው ገና የሁሉ ላነብ ነው፣ ገና የሁሉ ልሰራ ነው ብሎ አእምሯችሁ ወደ ሌላ ነገር ፎከስ እንድታደርጉ ወይም እንድተኙ ወይም የሆነ ነገር እንድትጠቀሙ ወይም የሆነ ነገር እንድታደርጉ ነው የሚያደርጋችሁ። ቀላል ኤግዛምፕል ልንገራችሁ። በቤት ቁጭ ብላችሁ ወይም በምታነቡበት ጊዜ ሰው ተሸክማችሁ አንብቡ ብትባሉ ታነባላችሁ? ሊትራሊ አታነቡም። ቢኮዝ ለምንድን ነው የማታነቡት ብትባሉ ይደክማችኋል፣ ሌላው ደግሞ ይሰለቻችኋል። እንዴት ነው ሰው ተሸክማችሁ የምታነቡት? አእምሯችሁ ምንድን ነው የሚሰማው? ቴብላችሁ ላይ የምታነቡበት ቦታ ላይ ብዙ ኮተት ከሆነ ወረቀት፣ እስክሪብቶ፣ ስልካችሁን በጣም ብዙ ነገር የምታደርጉት ከሆነ የምታነቡትንም የማታነቡትንም ነገር የምትሰበስቡ ከሆነ አእምሯችሁ ቶሎ ነው የሚሸነፈው። ቢኮዝ ገና የሁሉ ላነብ ነው አይነት ስሜት ስለሚሰማው ማለት ነው። ስለዚህ በተሻላችሁ አቅም ስፔሻሊ ማታ ላይ ስታነቡ ክሊር አድርጉት። የምታነቡት መጽሐፍ፣ አንድ ወረቀት ወይም ኖትቡክ፣ አንድ እስክሪብቶ በጣም ከበቂ በላይ ነው። ምክንያቱም እንዲህ ስታደርጉ ሞር አእምሯችሁ ሞቲቬት ይሆናል ማለት ነው። ቶሎ መጨረስ አለብኝ ብሎ ስለሚያስብ ቶሎ ታነባላችሁ። ሌላኛውና አራተኛው ነገር ሪኮመንድ ከማድረጋችሁ ነገር ኤክሰርሳይዝ አድርጉ። አጠገባችሁ ደግሞ ውሃ ያዙ። ኤክሰርሳይዝ አድርጉ ስላችሁ ስፖርት ስሩ ምናምን ዲፕ የሆነ ስፖርት ስሩ ማለት አይደለም። ልክ እያነበባችሁ መሀል ላይ እየተነሳችሁ የሆነ ብሬክ ውሰዱ። ሰውነታችሁን አፍታቱት፣ ተንጠራሩ ነው የሚባለው። ሰውነታችሁን ስትሬች አድርጉት እና ውሃ ደግሞ አጠገባችሁ ቢሆን በጣም አሪፍ ነው። ምክንያቱም በምታጠኑበት ጊዜ ውሃ አጠገባችሁ ከኖረ ሞር ስታነቡ አሊያም በምታነቡበት ጊዜ አእምሯችሁ ሲደክመው ስፔሻሊ ውሃ በምትጠጡበት ጊዜ ጀስት በጣም የሆነ የመርካት ድጋሜ ኃይሉን የማግኘት አይነት ፕሮባቢሊቲ ስላለው በምታጠኑበት ጊዜ በመሀል ብሬክ እየወሰዳችሁ ኤክሰርሳይዝ ስትሬች አድርጉ። ምክንያቱም ሰውነታችሁ እንዲፍታታ የተኮራመተው ሰውነት ሞር እንዲፍታታ እና በደንብ እንድታጠኑ ይረዳቸዋል። እና ውሃ አጠገባችሁ ቢኖር ደግሞ ሞር ኢነርጄቲክ ወይም በምትጠጡበት ጊዜ አእምሯችሁ ውሃውን በደንብ አድርጎ የሰውነታችሁን ውሃ በደንብ ስለሚመጣው ኢነርጂውን በሚወስድበት ጊዜ ያህን ነገር ድጋሚ ውሃውን መጠቃት በጣም አሪፍ ነው ብዬ አስባለሁ። አይ ቲንክ ይህን ቪዲዮ እንደወደዳችሁት አውቃለሁ። ምክንያቱም ይህ ቪዲዮ ሰራሁላችሁ ቀጣይ ሰኔ መጀመሪያ ላይ ሪሚዲያል ተፈታኞች አላችሁ። ስለዚህ ማታ ላይ ማንበብ ልኖሩ ትችላላችሁ። ሰኔ አጋማሽ ላይ እንደሚታወቀው የስድስተኛ ክፍል እና የስምንተኛ ክፍል ሚኒስትሪ ፈተና አለ። እንደ ሀገራችን እና እንደ ኢትዮጵያ ደግሞ አብዛኛው ክላስ የሚዘጋው ሰኔ መጨረሻ ነው። ስፔሻሊ ደግሞ ፋይናል ፈተና ሰኔ አጋማሽ ላይ አለ። ከአንድ ወር በኋላ ደግሞ ማትሪክ የምትፈተኑ ልጆች አላችሁ እና ስፔሻሊ ታይማችሁን ማኔጅ አድርጋችሁ ስፔሻሊ ደግሞ ማታ ላይ ማንበብ አለብኝ የምትሉ ተማሪዎች ካላችሁ ትረስት ሚ ይህን ነገር አድርጉት። በደንብ አድርጎ የጥቅማችሁ ይህን ቪዲዮ ለሌሎች ጓደኞቻችሁ ሼር አድርጉት። የምትወዱት ከሆነ ደግሞ ከወደዳችሁት ላይክ አድርጉት። ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ኔክስት ቪዲዮ